ህይወታችንን የሚያጣፍጡ ነገሮች አሉ። ስትጠቀሚባቸው ላይፍሽን ኢንትረስቲንግ የሚያደርጉ ቅመሞች አሉ። እኔ በግሌ የምጠቀምባቸው ህይወቴን ለማጣፈጥ ተጠቅሚባቸው የሰሩልኝን ነገሮች ነው። በምድር ላይ በጣም ደስተኛ ከሆኑ ሰዎች አንዱ እኔ ነኝ። ታውቂያለሽ፣ በጠዋት ማታ ደስተኛ ነኝ። በጣም ደስተኛ ነኝ እና ደስተኛ የሚያደርጉኝ የሰሩልኝ ነገሮች የህይወት ማጣፈጫ ቅመሞች ነው የምንካፈለው። አንደኛው ሴራኒቲ ነው። በአብዛኛው ከፔሽንስ ጋር ከትዕግስት ጋር ይያያዛል። መታገስ፣ ታግሰሽ ማሳለፍ፣ ቶለሬት ማድረግ። አንዳንድ ጊዜ ታግሰሽው ሲያልፍ እንዴት ደስ ይላል። አንዳንድ ሁኔታዎችን ታግሰሽ፣ ለምሳሌ መልስ ልትሰጪ ብለሽ ስታልፊ እንዴት አይነት የሚሰማሽ የአሸናፊነት ድል። አሁን አንዳንድ ሰዎች ያጋጥሙሻል ሚዲያ ላይ ምናምን ዝም ብለው ተነስተው የሚወርዱብሽ እና መልስ መስጠት አቅቶሽ አይደለም፣ መናገር አቅቶሽ አይደለም፣ ግን እስቲ ልታገስቲና ታግሰሽ ያልፋል። አልፈሸዋል። በጣም ደስ ይላል። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ከቃለ መጠይቃቸው በጣም ማስታውሰውን አንድ ነገር ልንገርሽ። አንድ ቀን እንትን ነበረ፣ ይሄ ፎርማል ሳይሆን ጋዜጠኛው ስለ ህይወታቸው ይጠይቃቸዋል። ስለ ባለቤታቸው፣ ስለ ኑሯቸው ምናምን ይጠይቃቸዋል። እንግዲህ መለስ ዜናዊ ሜዲካል ስኩል ተማሪ ነበሩ። እኛ ትምህርት ቤት ነበሩ፣ ጥቁር አንበሳ። ድሮ ከኛ በፊት ነው፣ በጣም ሲኒየር ናቸው። ከዛ ወጥቶ ነው፣ ከዛ ጦር ሜዳ አሳልፈዋል። ከዛ መጥተው ፕሬዚደንት ሆነዋል። ከዛ ጠቅላይ ሚኒስትር ሆነዋል። ጋዜጠኛው የጠየቃቸው ይሄን ሁሉ ያሳለፉትን ሰው ህይወት ምን አስተማረቾት ብሎ ጠየቃቸው። ህይወት ምን አስተማረቾት? ከዛ መለስ ዜናዊ በደንብ አሰቡና አንድ ቃል ነው ያሉት፣ ትዕግስት። ህይወት ምን አስተማረቾት? ከህይወት ምን ተማሩ? ትዕግስት። እችን አረሳት። ከዛ ሁሉ ላይፍ ኤክስፒሪየንስ አንድ ነገር የተናገሩት ትዕግስት። ህይወት ምን አስተማረ? ትዕግስት። ስታልፊው በጣም ደስ ይላል። አሸንፈሽ ስታልፊ በጣም ደስ ይላል። አንዱ የትዕግስት ክፍል አንዳንዱን ነገር በቃ ንቀሽ ማለፍ መቻል አለብሽ። ንቀሽው ልታልፊ ይገባል። ቦታ ልትሰጪው አይገባም። እና ንቆ ማለፍ። የል ምክንያት የሚጣላሽን ሰው ታስቢውና ትተሽው ታልፊያለሽ። አንድ ነገር ልንገርሽ ፍቅር፣ እኔና አንቺ ስንሰራ ከተናደድኩብሽ ስለማከብርሽ ነው። ምናደድብሽ ስለማከብርሽ ነው። እውነቴን ነው። ከተቆጣሁሽ ስለምወድሽ ነው። የምናደድብሽ ስላከበርኩሽ ነው። ከተቆጣሁሽ ስለምወድሽ ነው። አንዳንዱንማ እኔ አልናደድበትም፣ አልቆጣውም፣ ምንም አልለውም፣ ንቄ ነው የማልፈው። እንደዛ ነው። ግን እኔ በምወዳቸው ሰዎች ላይ ነው ከተናደድኩ የምናደደው። በማከብራቸው ሰዎች ላይ ነው የምቆጣው። ከአንቺ እንዴት አንቺ እኮ እንዲህ ነሽ፣ አንቺ እኮ እንዲህ ነሽ፣ ቫልዩሽ ከፍ ያለ እንዴት አደርጊያለሽ ብዬ ነው እንጂ ከናኩኝማ ንቄ ምንም ቦታ የማልሰጣቸው። አንደኛ እግዚአብሔር ያላከበራቸው ከሆኑ፣ ከዛ ደግሞ ሊከበሩ ፈቃደኞች ካልሆኑ አልናደድባቸውም፣ አልቆጣባቸውም። አሁን ይሄ እየተከተሉ የሚሳደቡ ሰዎች አሉ አይደል? ምንም በይ ስለምንም ነገር አሁን እየተከተሉ ይጮሃሉ። አልናደድባቸውም፣ አልቆጣባቸውም፣ ቦታ አልሰጣቸውም። ብዬ ነው የማልፋቸው። እና ትዕግስት ግን ቅድስ ሜስ ነው የምታደርጊው። ትዕግስት ሲኖርሽ ግን ፔሽንስ፣ መልስ ልትሰጪ ብለሽ ልትናደጂ ብለሽ ከዚያ የሆነ ነገር ልታረጊ ብለሽ ዝም ብለሽው ስታልፊው ስታሸንፊ ድል ታገኛለሽ። እና በጣም ትልቅ የህይወት ማጣፈጫ ነው። ሁለተኛው በጣም የረዳኝ ሲምፕሊሲቲ የሚባል ቅመም ነው። ሲምፕሊሲቲ ወይም ነገሮችን ቀለል አድርጎ ማየት፣ ማቅለል ሳይሆን ቀለል አድርጎ ማየት።
ራስን አለማካበድ፣ ራስን ዝም ብሎ አለመካብ፣ ሲምፕል መሆን። አሁን ስለ ሴሌብሪቲስ አንድ ቦታ ስናገር ሴሌብሪቲስ ከሚቸገሩበት እነዚህ ታዋቂ ሰዎች ከሚቸገሩበት ነገር አንዱ ሰልፍ ኮንፋይንመንት ይባላል። ሰልፍ ኮንፋይንመንት ራሳቸው የሚፈጥሩት እስር ቤት አለ እና ምንድነው ሆም አሬስት ይባላል፣ ሃውስ አሬስት ይባላል። ሃውስ አሬስት ውስጥ ይቀመጣሉ። ለምንድን ነው? ሊወጡ ሲሉ እንትን ይላሉ፣ ይጨነቃሉ። በጣም መዋብ አለባቸው፣ በጣም መልበስ አለባቸው፣ የህዝቡን ኤክስፔክቴሽን ያሉ። ስለዚህ በጣም ካልዘነጡ መውጣት አይፈልጉም፣ ግሮሰሪ አይሄዱም፣ ወክ አያደርጉም፣ ሞል አይሄዱም፣ የትም አይሄዱም። ስለዚህ አሁን እየቀነሱ ይመጡና ከዛ ሰልፍ ኮንፋይንድ ይሆናሉ፣ እንደ እስረኛ መኖር ይጀምራሉ። እኔ ራሴን ታዋቂ ነኝ ማለት አይደለም፣ ግን አንዱ ህይወቴን ያቀለልኩበት ነገር ራሴን ሲምፕል አድርጌ ማየት ነው። ግሮሰሪ ሄዳለሁ። ግሮሰሪ አሁን ከቢሮ የታች ሸዋ ሱፐር ማርኬት አለች። በየቀኑ ሳልገባ ቀራለሁ። ገብቼ የምፈልጋትን ነገር ፒክ አድርጌ አንዲት ነገር ልትሆን ትችላለች። አሜሪካ ያለው እነዚህ ትላልቅ በጣም ዲስቲንጉሽድ የሆኑ ፕሮፌሽናል ነጮች ሆነው ግሮሰሪ ገብቶ 2 ድንችና 2 ሽንኩርት ገዝቶ ይወጣል። ትልቅ እንትን ስቶር ገብቶ የፉድ ስቶር ገብቶ 2 ሽንኩርት 2 ድንች ገዝቶ ይወጣል። እኔ ግሮሰሪ ገባለሁ፣ እወጣለሁ። ስታልፊ ደግሞ ይሄ መንገድ ዳር ያሉ ግሮሰሪዎች አሉ ሰፈር ውስጥ፣ እሱ እንደዛ 1 ኪሎ ሎሚ ያቀብለኝ ይላል፣ 1 ኪሎ ቲማቲም ያቀብለኝ ይላል። ሲጋራ አልጠየቁት አይደለም፣ ንጹህ ነገር ነው። ስለዚህ ምን ችግር አለ? ሰዎች ሊኖሩ ይችላሉ። እና ራሴን ሲምፕል ማድረግን እለማመዳለሁ በላይፍ ስታይል። ስለዚህ በህዝቡ መካከል ነው የምመላለሰው፣ ወክ አረጋለሁ፣ ሰላም ካሉኝ ሰላም እላለሁ። ሰልፊ ከተነስች ብዬ ሰልፊ ተነስቼ ሄዳለሁ። ታትስ ኦኬ። ሲምፕል ማድረግ ህይወትን ያጣፍጣል። ስልክ ሰዎች ሲደውሉ እኔ ጋ አላካብድባቸው። ሰላም ማልበል ምናምን አላቸው። ፍሬንድሊ ለመሆን እሞክራለሁ። ሲምፕል አድርጌ ራሴን አቀርባለሁ። ሳገኛቸው አላስጨንቃቸውም። በቃ ሲምፕል ሆኜ ነው የማገኛቸው። እና ራስን ቀለል አድርጎ መያዝ ላይፍ ስታይልሽ እንደዛ ስታደርጊ ጥሩ ነው። ሀብት ሲኖር እንኳን አንዳንድ በጣም ገንዘብ ያላቸው ሰዎች ቤት ስትሄጂ ራት ይቀርባል አይደለም? 6 አይነት ወጥ ይቀርባል። አሁን ምን ያደርጋል? 6 አይነት ወጥ ቀለል ማድረግ ሲምፕል ማድረግ ይቻል ነበረ። ዝም ብሎ ሽሮ፣ ጎመን እንደዚች ቅልል ማድረግ ላይፍ ስታይሉ ማቅረል። ቤቱን በጣም ያከብዱትና ነጭ ምንጣፍ አነጥፈው ምናምን ይሉና ልጆች አሉ እዛ ቤት ውስጥ። ልጆቹ ሊጫወቱ ሲሉ ይቆጧቸዋል። እንዳታበላሽ፣ እሱ እንዳታደርግ፣ እዛ ላይ እንዳትጽፊ፣ እዚህ ላይ እንዳትይ። ወይ ባይሆን ላስቲክ ይሸፍኑትና ምንጣፉን ልጆቹ መጫወት አለባቸው። ልጆቹ ቃል ሊሰብሩ ይችላሉ፣ ይስበሩ፣ ያጥፉ። እንደዛ መሆን አለበትና ቀለል ማድረግ ያስፈልጋል። ከዚሁ ጋር ተያይዞ ሲምፕሊሲቲ ላይ ሴንስ ኦፍ ሂውመር ያስፈልጋል። ሴንስ ኦፍ ሂውመር ማለት ነው። ሴንስ ኦፍ ሂውመር ማለት ሌሎችን ፈገግ እንዲሉ ማድረግ ብቻ አይደለም። እሱም አንድ ሴንስ ኦፍ ሂውመር ነው። ግን ቀልድንም አንደርስታንድ የማድረግ ችሎታ ሴንስ ኦፍ ሂውመር ነው። አንቺ እየቀለድሽ እንደሆነ የመለየት ችሎታም እሱም ሴንስ ኦፍ ሂውመር ነው። ስለ ሴንስ ኦፍ ሂውመር ያስፈልጋል። ስፓይስ ነው፣ ቅመም ነው። በጣም ሲሪየስ አለመሆን፣ ከመጠን በላይ ሲሪየስ አለመሆን፣ ድጉስ ትር አለማለት እና አንዳንዴ መቀለድ፣ መሳቅ። ባለፈው አንስተነዋል። እኔ መሳቅ ወዳለው የሄልዝ በነፊት አለው። ለብሬንሽ ጥሩ ነው፣ ለሳምባሽ ጥሩ ነው፣ ለልብ አመታትሽ ጥሩ ነው። እና ሴንስ ኦፍ ሂውመር አንዳንዴ መቀለድ፣ መጫወት፣ ጨዋ የሆኑ ቀልዶች አሉና እነሱም መቀለድ። ይሄ በህዝቡ መካከል ስትመላለሽ በነፃነት ሲምፕል አድርገሽ ስትመላለሽ አንዱ ህይወትሽን የሚያቀልልሽ ነገር ነው። ራሴ ግን ካከበድኩት ዶክተር ወዳጀን የሚባለውን ሰው የራሴ አክብጀው ራሴ በጣም ትልቅ አርጌው እዛ ጋ መታየት የሌለበት እዛ ጋ እንትን የሌለበት በቃ ራሱን አክብዶ ሲደወልለት ተኮሳትሮ የሚያወራ ሰው ሲያገኝ ሰው ተንቀጥቅጦ እንዲያወራው የሚፈልግ አይነት ሰው ካረኩኝ ግን እኔ ነኝ የምጨነቅ። የራሴን ህይወት አከብደዋለሁ። ስለዚህ አንድ የምጠቀምበት የህይወት ማጣፈጫ
ሲምፕሊሲቲ ነው፣ ወይም ቀለል አድርጎ ማየት ማለት ነው። ሶስተኛው በጣም እኔ በህይወት የረዳኝ ብዬ የማምነው ሌሎችንም ይረዳል ብዬ የማምነው ሶስተኛው ፒዩሪቲ ነው። ፒዩሪቲ ነው፣ ንጽህና ነው። ንጽህና ሲባል ያው ፊዚካል ፒዩሪቲ አለ፣ ሁሉ ጊዜ ንጹህ መሆን ጽድት ማለት። እኛ ሀገር መቼም ለሁሉ ሰው ያንን ማለት አትችይም፣ ግን ብዙ ችግር ስላለ የአኗኗር ችግር አለ፣ የውሃ ችግር አለ፣ ብዙ ችግር አለ። ሲሳካ ግን ጽድት ማለት ንጹህ መሆን። ከዛ ስትለምጂው፣ እኔ አሁን ከእንቅልፍ ተነሳ ቀጥታ የምገባው ቀዝቃዛ ሻወር ውስጥ ነው። ሙቀ አልወድም፣ ኮልድ ሻወር ነው የምወደው። ቀዝቀዘ በጠዋት ሌሊትም ሊሆን ይችላል። ሙቅ ውሃ እያለ ሙቅ ውሃ አልወድም። በሙቅ ውሃ በጣም ነው የሚያደክመኝ። ለሰዎች ጥሩ ነው፣ አሁንም ለራሴ ግን የሚሰራልኝ ኮልድ ሻወር ነው። ንቅት ነው የሚያደርገኝ፣ በጣም እንዲህ አዌክን ነው የሚያደርገኝ። ከዛ ደግሞ በጣም ፍሬሽ ያደርገኛል እና ደስ ይለኛል። ሰው ሁሉ አቅሙ በፈቀደ መጠን ጽድት ማለት ሁሉ ነገር፣ ቤቱም ራሱም ውሃ መሽተት፣ ከተቻለ ደግሞ ቆንጆ መሽተት። እኔ ሊፍት ውስጥ ኤሌቬተር ውስጥ ሴቶች ሲኖሩ ደስ ይለኛል። ለመሰለሽ የሆነች ነገር አውጥተው የሚቀቧት አንድ ነገር ቆንጆ የሚስትሸት ነገር አያጡ። ወይ ሎሽን አለቻቸው ወይ የሆነን ያላውቅላቸውም እንግዲህ ምን እንደምታደርጉ አላውቅ፣ ግን የሆነ ቆንጆ ነገር የሚሸት ነገር አላቸው። ሁል ጊዜ የሆነች የሚቀቧት ወይ እንደሚያደርጓትና ደስ የሚል ሽታ ታገኛለሽ። ቆንጆ ይሸታሉ። ስለዚህ ከተቻለ ቆንጆ መሽተት ጥሩ ነው። ስለዚህ ንጹህ ታደርጊያለሽ ራስ ፊዚካሊ። ከዛ ሜንታሊ ፒውር ታደርጊ። ሜንታል ፒውሪቲ ደግሞ አለ። እንደ ክሪስታል ክሊር እስኪሆን ድረስ ጥላቻ ሐሳብ፣ የቂም ሐሳብ፣ የንዴት ሐሳብ እንዳይቀመጥ ማይንድሽ ውስጥ አድርገሽ ሜንታል ፒውሪቲ ደግሞ ያስፈልጋል። በቃ የለም መጥፎ ነገር ማይንድ ውስጥ መቀመጥ የለበትም። አይመጣም አይደለም፣ ይመጣል፣ ግን አላስቀምጠው። አትቀመጥም ነው የምለው። የሆነ ሐሳብ ሲመጣ እና ድዌል ማድረግ መቆየት ሲፈልግ አላስቀምጥህም ነው። እኔ ማለት አላስተናግድህም። እንትና እንዲያርገው አልደግ አረገ፣ ዞር በል ከፊቴ፣ ካምሬ ውስጥ ውጣ። እችን ሜንታል እንትኔን ፒውሪቲን ለመጠበቅ እሞክራለሁ እና ንጹህ እንዲሆን ትሞክሪያለሽ። በመንፈስም ንጹህ ህይወት ለመኖር ትሞክሪያለሽ። አዋዋሌ ንጹህ እንዲሆን የሚያዋርደኝ ቦታ መገኘት የለብኝ። ለምሳሌ መጠጣት፣ ከዛ መስከር ውርደት ውስጥ ነው የሚከተኝ። እኔ እንደዚህ ላለው ይልሽ እግዚአብሔር ፍቅርን ሰጠ። አሁን ባለፈው ስንል ነበር ሮማንቲክ የሆነ ፍቅር አለ አይደለም? በወንድና በሴት የእግዚአብሔር ስጦታ ነው። በጣም የሚያስደስት ነው። የእግዚአብሔር ስጦታ ነው። እግዚአብሔር ሮማንስን ሰጠ፣ ንጹህ የፍቅር ግንኙነትን ሰጠ። ሰይጣን ዝሙትን፣ መዳራትን፣ ከጋብቻ ውጭ መቅበጥም ጨመረበት። እግዚአብሔር የሰጠው ምንድነው? ንጹህ ሮማንስ። ሰይጣን ምን አመጣ? ዝሙት፣ መዳራት፣ ከጋብቻ ውጭ መቅበጥ፣ ሽማ ማስቀመጥ። ሰይጣን ደግሞ መጣና ጨመረበት። ወይን ፍሬውን እግዚአብሔር ሰጥቷል። ጨምቀሽም ጁስ አድርጊው፣ ዋይንም አድርጊው። አንዳንድ ቤተክርስቲያን እኮ ዋይን ይጠቀማሉ ውጭ። ታትስ ኦኬ። ግን ዋይንን እግዚአብሔር ሰጠ። ስካርን በቃ ይሄ በቃ ዝም ብሎ ከቁጥጥር ውጭ መሆንን ሰይጣን አመጣ። ስለዚህ ዲግኒቲሽን ለመጠበቅ እኔ አሁን ክብሬን ለመጠበቅ ላለመዋረድ አልጠጣም። እንደዚህ አይነት ችግር ውስጥ የሚከታይ ነገር ውስጥ አልገባም። የማይሆን አይነት የፍቅር ግንኙነት ውስጥ አልገባም። ወይ ዝም ብሎ መቅበጥ። ነገ ተነስታ እንደፈለገችን የማድረግ መብት አላት። ምክንያቱም ኦልሬዲ ወድቄያለሁ። ብትሰድበኝ፣ ብታዋርደኝ፣ ሚዲያ ላይ ብታወጣኝ መብቷ ነው። ስለዚህ ክብርን በዛ መንገድ ትጠብቂያለሽ። ከዛ ፒዩሪቲ ትጠብቂያለሽ። ንጹህ የሆነ ሰው፣ ንጹህ የሆነ ባል፣ በቀኑ ሙሉ በንጽህና የሚያሳልፍ ሰው ማታ ሲገባ ሸሚዙን ሊፕስቲክ ነክቶበት እንደሆነ ወይ ያልነካበት እንደሆነ ቼክ ማድረግ አይጠበቅበትም። እንዴት እንደዋለ ያውቁ። በንጽህና ነው። እሺ እኔ ስልኬን እዚህ ረሳሁት፣ ፓስወርድ የለውም። አንቺ ይዘሽልኝ ሄድሽ ቤት ነገ ልትሰጪ። ማታ ቁጭ ብዬ ጭንቀት አይዘኝም። ገብታ ብታይ ስልኬን ሌላ ሴት ብትሆን የማይሆን ቴክስት አታገኝም።
የታየ ሂስትሪ መጥፎ ነገሮች ስልኬ ላይ አታገኝም። ስለዚህ ምንም ትቼው መሄድ ይችላሉ። ስለዚህ ነው ቤት ውስጥም ባል ስልኩን ቢያስቀምጥ ንጹህ ከሆነ ነው ፕሮብሌም። በፒዩሪቲ ከዋለ እሷ ከሆነ ስልኳን ፊት ለፊቱ ቢቀመጥ ምንም ያስፈራት ነገር የለም። በንጽህና ነው የዋለችው። ፒዩሪቲ ህይወትሽን ያቀልልሻል፣ ከጭንቀት ይጠብቅሻል። እንዲህ ቢሉብኝስ፣ እንደዚህ ቢሆኑብኝስ ለምን አለ። ስልክ ያዳምጣሉ ይባላሉ የደህንነቶች አይደል? እነዚህ ነግሩ ግን ያዳምጡ ነው ቢማይገስ ያዳምጧል። ለምን? እኔ የማወራውን ነገር አውቃለሁ። የማወራው ነገር ንጹህ እስከሆነ ድረስ ምንም ያስፈራኝ ነገር አለ? አመፅ አላስነሳ፣ ተንኮል አልሰራ፣ ግፍ አልሰራ። ያዳምጡ። ታትስ ኦኬ። አንዳንዴ ይከታተሉሻል ምናምን ይባላል። ይከታተሉ። እንደውም ጥሩ ጥበቃ ነው የሚያደርጉልኝ። አሪፍ ነው በጣም ካረጉት እንደዛ ይከታተሉ። ጥሩ ነው። ምክንያቱም ጥበቃ ነው የሚያደርጉልኝ። እኔ አንዳንዴ የምጠረጥር ፕሮቴክት እያደረጉም እኮ ሊሆን ይችላል። ምንም ያስፈራሽ ነገር የለም። ኢንቨስቲጌት ይደረግ ዶክተር ወዳጀነ ቢባል ደስ ነው የሚለኝ። አካውንቶቹ ይመርመሩ ምናምን ይፈተሹ ቢባል፣ ቤቱ ይፈተሽ ቢባል ኑ ባካቸው ነው የምልህ። ውስጥ ይፈትሹ ነው የምለው። ለምን? የምኖረው ኑሮ አውቃለሁ። አካውንቴን ገብተው እንደውም አዝነውልኝ ሊሰጡኝ ይችላሉ። መንግስት የብልጽግና መንግስት ሊሰጠኝ ይችላል። ስለዚህ በፒዩሪቲ መኖር ይሄ ያደርግሻል። በኮንፊደንስ እንድትኖር ያደርግሻል። በንጽህና እንድትኖር ያደርግሻል።